ቢስሚላህ ሰላቱ ሰላሙ አላ ረሱሊላህ። ውድ ተመልካቾች በዛሬው ቪዲዮአችን ኢንሻአላህ አንድ የቁርአን አንቀጽ እናያለን። ሪል በህይወታችን ላይ አፕላይ ብናደርገው 100% ህይወታችን ይቀየራል። እሱም ደግሞ ከጣፋጩ ቁርአን ይሆናል። እንደምታውቁት ቁርአን ለሰው ልጅ የወረደ ትልቅ የህይወት መመሪያ ነው። ከዚህም ውስጥ ደግሞ ከሱረቱል ቀሰስ ላይ ብዙ ሰዎች እናውቃለን ብዬ አላስብም። ሱረቱል ቀሰስ ላይ 24ኛው አንቀጽ ላይ ያለ በመጀመሪያ ወደዛ ከመሄዳችን በፊት እንዴት ወረደ እንዴት ተከሰተ የሚለው ማየት ይጠበቅብናል። ቢገርማችሁ ከሙሳ አለይሂ ሰላም ጋር ነበር። ሙሳ አለይሂ ሰላም ወደ ፊርዓውን የተላከ ነብይ ነበር እና በተላከበት ጊዜ አንድ ያላሰበው ክስተት ተፈጠረ። እሱም ደግሞ ሳያስበው በእጁ ጋር አንድ ሰው ይሞትበታል። ፊርዓውንም ደግሞ በተዘዋዋሪ ብሎ ለፊርዓውን ደርሷል ይህ መልእክት። ሙሳ አለይሂ ሰላም አንድ ሰው ከሱ ወታደሮች እንደገደለበት ቀጥታም እንዲገደል ያዛል። ሙሳ አለይሂ ሰላም ይህን በሰማ ጊዜ ብዙ አይነት ስሜቶች ወረሩት። ከዛም ሀገር ደግሞ ወጦ መሄድ እንዳለበት ያስባል። ቀጥታም ደግሞ ብዙ ጊዜ አልወሰደ፣ ቀጥታ ወደ መድየን ስደት ይሄዳል። ወደ መድየን ስደት እየሄደ ሳለ በመሃል መንገድ ላይ ሁለት ሴቶችን ያያል። እዛ መካከል ላይም ደግሞ ብዙ ሰዎች በጎቻቸው ሌላም አጠጥተው ሁለት ሴቶች ብቻ እዛው አካባቢ እየተንቀሳቀሱ ያያል። ከዛ ጠገበ ማለት ማኸጥቡኩም አላቸው። ምንድነው ችግሩ አላቸው። እነሱም ደግሞ ረጋ ባለ መልኩ የኛ አባት ሼኹን ከቢር በጣም ትልቅ ሼኽ ናቸው እና እኛ ደግሞ እነዚህ ከብቶች በጎችን ለማጠጣት የሞከርን ነው። ሙሳ አለይሂ ሰላም ይሄን ባየ ጊዜ ሊረዳቸው ፈለገና ቁርአን ኢማጂን በሆነ መልኩ ይገልጽልናል። ፈሰቃ ለሁም አለ፣ አገዛቸው፣ በጎቻቸውን አጠጣ። ከዚያ በኋላስ ምን አደረገ ሙሳ? ፈተወላ አንሁም። በጣም ኢማጂን በሆነ መልኩ ነው በማስተንተን ከቀራን ብዙ ነገሮችን እንወስዳለን። ከነሱ ራቅ አለ። ፈሰቃ ለሁም ثم ተወላ ኢለ ዚል አለ። ያን ውሃ ካገዛቸው በኋላ ውሃን ካጠጣ በኋላ ኸይረ ስራውን ካደረገ በኋላ ወደ ዛፍ ጥላ ስር ወለላዝም ኢማጂን በሆነ መልኩ ነው ቁርአንም ውብ በሆነ አገላለጽ ነው የገለጸው። ከዛ በኋላ እዛ ጋር ቁጭ ብሎ እያስተነተነ አንዲት ዱዓ ነበር ያደረገው። ተከታተሉኝ፣ በጣም ደስ የሚል ዱዓ ነው። ቃለ ረቢ አለ፣ እዛች ዛፍ ስር ላይ ተቀምጦ ቃለ ረቢ ኢኒ ሊማ አንዘልተ ኢለየ ሚን ኸይሪን ፈቂር። ይህችን ዱዓ አደረገ። ይህ ሙፈሲሮች ምን ይላሉ? ለም ተጊብ ሸምስ አለ፣ ፀሐዩ አልገባችም ነበር። ይህን ዱዓ ካደረገ በኋላ ፀሐዩ አልገባችም። ሐታ ወጀደ፣ እስኪያገኝ ምንድን እምራአተን ሳሊሓ፣ ምርጥ ሳሊሕ ሚስት፣ ወመልጀአን መቀመጫ፣ ሌላም ነገሮች ያን ሙሉ አግኝቷል። ምንድን ካደረገ በኋላ ኸይር ስራ ከሰራ በኋላ ይሄን ዱዓ አደረገ። ምንድነው? ፈቃለ ረቢ ኢኒ ሊማ አንዘልተ ኢለየ ሚን ኸይሪን ፈቂር። ረዲዱ ማይ ቃለ ረቢ ኢኒ ሊማ አንዘልተ ኢለየ ሚን ኸይሪን ፈቂር። እኛ ጋም ደግሞ ይሄን ህግ ሪል በሆነ አምነንበት ብንተገብሮ ፈርቁን ከቢር፣ በጣም ማይቻል ህይወታችን ጋር በጣም ትልቅ ቼንጅ ነው የሚመጣ እና ለዛሬ ከሱረቱል ቀሰስ ላይ ይችን ትንሽ አንቀጽ አንስተናት አፕላይ ብናደርገው ደግሞ ህይወታችን 100% የሚቀየርልን ነው እና ሁሌም ቢሆን የህይወታችሁ ፕሪንሲፕል አድርጋችሁ እንድትይዙት የምፈልገው ኸይር ስራ ከሰራችሁ በኋላ ማንኛውም ኸይር ስራ ትንሽም ይሁን ትልቅ ይህን ዱዓ በሉት፣ እመኑኝ፣ የምር እመኑኝ። ኢንሻአላህ በአላህ ፍቃድ ህይወታችሁ ላይ ማታስቡት ማትጠብቁት ጭራሽ አስባችሁት ማታውቁት ብዙ ኸይር ነገሮች ይመጣሉ ብዬ አስባለሁ። ኢንሻአላህ በሌላ ቁርአን አንቀጽ እስከንገናኝ ድረስ ሁሌም የአላህ ሰላም ሁላችንም ላይ ይስፈን። ወሰላሙ አለይኩም።